አልሰማችም። ልጄ ደግሞ አክስቴ ብሎ ነው ጥምጥም የሚልባት እንዴት እንደሚወዳት። ታዲያ እንደዚህ ሀብታም ሴት እንዴት ብር ትበደረኛለች? ማለት እንዴት አመንሻት? ብር አበደረኝ ባንክ ይኸውልሽ የታክሲ ካምፓኒ እየከፈትኩ ነው አለች ላዳ የሚባል ኦኬ። እና ባንክ ብሩን ያዘብኛለች። ብዙ ብር ማስገባት ተቀማጭ እንዳለሽ ማመን አለባቸው አለች። እና ደግሞ እንትን አቡሄል ላይ እንትን እየከፈትኩ ነው ፀጉር ቤት በትልቁ አለች። እና እንደዛ ስትል ማንም ነው የሚያምናት። በጣም ታሳምናለች። በጣም ነው የምታሳምነው። መልአክ ናት መልአክ። እንዴ የፀጉር ቤት ባለቤት ሆና ታክሲ ካምፓኒ እየከፈተች ህይወት እየኖረች ናና እስኪ ዮኒ እዚህ ያለህ አበባ ሰጥ እስኪ ዮኒ በህግ ደረጃ ሊያግዘን ይችላል። ዮኒ ና እዚህ ጋር ፍላወሪ ላክና አስገባው። ውሽዬ ግን አሁን በቃ ውስጥ ሻሟል አምነሽ ተቀበለሻል? እኔ አላመንኩም። ብታይ የተለያየ ዋትስአፕ ቁጥር ሲመጣ እሷ ነች እያልኩኝ ቴራፒ ያስፈልግሻል። ቴራፒስት የለም። አዎ ደግሞ በህልሜ ትመጣለች እኮ መተኛትም አልቻልኩም። ኢትዮጵያ እያለሁ አታጋልጭኝ ውሹ ትላለች። እዚህ እያለሁ ደግሞ ቁጭ ብላ ታየኛለች። በህልሜ ትመጣለች። አታጋልጭኝ ነው በህልሜ እየመጣች በህልሜ አሁን እዚህ ዱባይ ከመጣው ደግሞ ሶፋ ላይ ቁጭ ብላ ድሮ እንደምታየኝ ታየኛለች። ውሽዬ በጊዜ ቴራፒ ያስፈልግሻል ማሬ። አዎ አባቴ ሙት እኔማ ሳላብድ አልቀርም። ሳይካትሪስት ማለት አለብሽ። አለኮ ዱባይ ሰርች ላድርግና ላገናኝሽ ሳይካትሪስት። አባቴ ሙት አገናኘኝ ሀቡ። እኔ ክርስቶስን የምሬን ነው የምልሽ። ጤነኛማ አይደለም እኔ ጤነኛ አይደለሁም። ከዛን ደግሞ ምን እላለሁ አባቴ ሙት እንደው ራሴን እንደው ግልግል ባረግ እላለሁ። ተስፋ አስቆረጠችኝ አባቴ ሙት። ሳይካትሪስት ሰርች አድርጌ ሳይኮሎጂ አማርኛ ሳይኮሎጂ ለምን አታገኝም? ኧረ እንደዚህ ሳይካትሪስት ከፈለግሽ እኮ እችላለሁ። አረብኛ እኮ እንደ ቋንቋዬ ነው የማወራው። በቃ እኔ እዛ በአካል ሄደሽ ቢሯቸው ሳይካትሪስት እንድታናግሪ እንትን ከፈለግሽ ኦንላይን ቡክ አደርግልሻለሁ። ከፈለግሽ ደግሞ ሊንኩ ልኬልሽ ራስሽ ኢንፎርሜሽንሽን ሞልተሽ ቡክ አድርገሽ መሴጅ ይገባልሻል። በቀኑ ትሄጃለሽ። ሎኬሽን እና መሴጅ ይልኩልሻል በዋትሳፕ። ሄደሽ ቴራፒ ይሰጡሻል። እሺ ሆድ ሄዳለሁ። እንደ ድራይቪንግ ግን መውደቅ አይቻልም። እሺ በስነ ስርዓት እንትን አረ ልክ እንዳዩኝ ይቺ ተስፋ የላትም ብለው እንትን እንዳይከቱኝ አማኑኤል ያረቦች እዚህ ቤት ጉዳዩ ከማይመለከተው ሰው መግባት አይቻልም። ከይቅርታ ጋር ልጆች አብሮኝ ስላሉ ላወራችሁ ብዬ ነው። just give me 5 minutes okay bye። ስለዚህ ግን በአረብኛ ሲያባብሉ እንዴት ነው ግን ይሆናል ይሄ ቴራፒ ግን? አው አረብኛ እንደ ቋንቋዬ ነው አለች። خلاص ولا يهمك ምናምን እያሉ እንዲላተል خلاص حبيبتي لا تبكي لا تبكي ከንዱ ይርበኛል። ዲፕሬሽን ነው አይዞሽ። እስቲና አልባነነችም ውሽዬ አይ ቲንክ እስቲና አልባነነችም አልነቃችም። እዚህ ነው አሁን እንትን የሚያዝናና ቦታ ሀቡ 100% እርግጠኛ ነኝ እንደምትያዝ 100%። ጀርባዬ እንደዛ ነው የሚለኝ። እኔ ጀርባዬ አይዋሸኝም። ትያዛለች ውሽዬ ይለኛል። ጀርባዬ ደግሞ እኔ ተስያለሁ። አቦ ትያዝ ይመስለኛል። ያ ረቢ ኢንሻአላህ። አየርሽው እንደ አንቺ እንግሊዝ ሀገር ለመሄድ ጥላ አስገባለሁ ብዬ ተስዬ አይጋጭም እንዴ? አሁን ደግሞ ትያዝ ምናምን። ኧረ እኔ አሜሪካ ካሁን በኋላ በነፃ እንውሰድሽ ቢሉ አልፈልግም። ያቺ ሀገር ምንም ዕጣ ክፍሌ አይደለችም። ኧረ ጦሴን እኔ የትም ሀገር አልሄድም። እንግሊዝ ነበር እንዴ ተወስሽ የነበረው? ካናዳ ነበር? አይ እሷ አሜሪካ ነበር ያለችው። ካናዳማ ልጆቻችን የሚማሩበት ሀገር ነው አለች። ኦኬ ታዲያ እናንተ አሜሪካ እየኖራችሁ ልጆቻችሁ ካናዳ እንዴት እኛ አሜሪካ የምንሄደው ኢትዮጵያ ልናስተዋውቅ ነው አለችኝ። እኔ እንደውም ሞዴል መሆን ነው የልጅነት ምን አሜሪካ የምትባለው ሀገር ኢትዮጵያ የምትባለውን ሀገር አታውቃለች። ኢትዮጵያ ልታስተዋውቅ ካልቸራችንን አለች። ካልቸራችንንና
ምንድን ነው ያለችው? አቦ ሙኒዚየም ነው ይሄ ምን እንትኑን እቃ ይዘን እንሄዳለን አለች። ኢትዮጵያን የሚያስተዋውቅ ኦኬ ኤግዚቢሽን ሀገርን እና አሁን አንቺ ሞዴል ሆነሽ ልትሄጂ ነበር ማለት ምንድነው? አናጋ ወደ ላርጋ አስቀረችኝ። እሹ ሞዴል ምን አርጋ ነበር ልትወስድሽ የነበረው? ሀገር ልታስተው ማለት እቃ ይዛችሁ ምናምን እንደ ኤግዚቢሽን ልታዘጋጁ? መስከረም 17 እኮ እንትን ኤምባሲ እንገባለን አለች። እቺ መስከረም 17 ግን በጣም እንትን ነው። የሚኪንም መስከረም 17 የ57 ሚሊዮንንም መስከረም 17 ድንገት ቢነጋገሩ ቃሉ አንድ እንዲሆን ፈልጋ ነው ሁሉንም መስከረም 17 ያለች ወይንስ ከሀገር እሷ የወጣችው በአዲስ ዓመት ማግስት? አየህ መስከረም 12 ከሀገር ልትወጣ እነሱን 17 ብላ ቀጠረቻቸው ለማምለጥ እንዲመቻቸው። ግን ግማሹ ሰው ደግሞ አልወጣችም እያለ ነው። ላይክ ድሮ የነበሩት ነገስታትን በአሻንጉሊት አይነት ነገር ተደርጎ የነሱ ታሪክ እዛ ላይ ይጻፍበትና የነሱ ታሪክ እነሱን ለአሁን ለካሚንግ ጄኔሬሽን እናስተዋውቃቸዋለን ሀሳቡ ማለት ነው። እና አሜሪካ ያሉ ህጻናት ምናምን እንደ ባዛር ተዘጋጅቶ እሱን ለማስተዋወቅ እኔ አሁን በስራ ምክንያት ነበር የተገናኘ ነው። ይሄንን ሀሳብ ምናምን ይሄ የወለ ተስፋ የምትሰጥሽ ነገር የለም። በቃ እዚህም እንደዚህ እጅ ረጅም ነው፣ እዚህም እንሄዳለን፣ እንደዚህ እናደርጋለን ምናምን እና በቃ በጣም ትልቅ ተስፋ ውስጥሽ ስትከትብሽ ማለት ነው። ይሄንንም ሀሳብ ለእኔም አጫውታኝ ነበር። እንዴት ክሬት አደረገችው? እንዴት መጣላት አይዲያው? በጣም ሺዝ በጣም ስማርት ነች እኮ አቡዬ፣ አልገባሽም? ባይዘዌይ ማንም ሰው ነው የሚያምናት። አሁን እኛ እንደዚህ እንትን ስላለን ነው እንጂ ብታገኛችሁ እንዴት ሰው ላይ ትረስት መፍጠር እንዳለባት ታውቃለች። እንድታምኛት ምንም ታደርጋለች። በቃ እና በጣም በቃ እሷ ላይ ትልቅ እምነት ትገነባብሻለች። ከዛ በኋላ ነው እርምጃ የምትወስደው። ወይኔ ግን ይህንን ሁሉ ነገር የምታደርግበትን ጊዜ ብትሰራበት ለነገሩ ያገኘችው ገንዘብ ያውልሽ። ባሏ እኮ አሉ ሀቡ ባሏ የሆነች ልጅ ዛሬ ስነግረኝ ደራሲ ነው አሉ። እሱ ይጽፋል አሉ፣ እሷ ትተውናለች አሉ። አባቴ ሙት። እኔ ግን አሁን ዝም ብዬ ሳስብ ያሳቀችኝ ነው። የምር አርቲስት ናት። የቪዲዮን የላገ ምን ሆኜ ነው ያለችው? ታግቼ ነው የምትለው። ታግቼ ትልሻለች፣ ፋኖ ደብድቦኝ ትልሻለች። ለዚህ ነው የምታያይዘው እኮ 8 ወር ሄዳ እኮ ታቸርኩና ሜቢ የመሪድ ነፍሲ ታውቃላችሁ፣ በአረብኛ የአይምሮ ታማሚ ትሆናለች። እኔ ደግሞ 90% አይ የሆነ ኬዝማ ይኖርባታል እኮ ባይዘው ኖ እኔ 90% እርግጠኛ መሆኑ የሚያምነኛ አጣው እንጂ ሰው አይደለችም እያልኩ ነው። ሰው አይደለችም ራሱ። በድሮ ጊዜ እኮ ሰይጣንን ያየ ሰው እኮ ሰይጣን እንደዚህ ቆንጆ ነው አሉ እኮ። ያው የእሷ ኮቴ ዱዳ አይደለችም፣ ኮቴ ክፍት ናት እንጂ ራሱ ሰይጣን ናት እሷ። ቆይ ንገርሽማ ማለት ነው እንትን ፋኖ አግቶ የምትለው በዱባይ ምድር ከየት መጣ ፋኖ? አይ የድሮ ነው አለ ከኢትዮጵያ ስፈላቸው ነው እንዴ? አዲስ እኮ መስሎኛል። ኖ የ4 ዓመት ቪዲዮ እኮ ነው እሱ። በነገራችን ላይ እነዚህ ቪዲዮዎች የሚወጡት ሶርሶች ራሷ የቀጠራቻቸው በፌክ አካውንት የምትለጥፋቸው ናቸው። ማለኩ እዚህ ካሉት ከተበሉት 57 ሚሊዮን ከተበሉት ውስጥ ለሷ ኢንፎርሜሽን የሚያቀብል አለ፣ ኮሚሽን የሚከፈለው አለ። ሰይጣን ናት፣ ሰው አይደለችም። ለዛ ነው አንድ ሰው እንዴት ይሄን ሁሉ ጉድ ይሰራል? 666 ናት። አረ ፋሲካ አንቺ ባትነግሪኝና የ1500 10,000 ከተሰጠ 15,000 አድርጋ ትመልሳለች ያልሽውን ነገር እኔ በቄን እየጀነጀንኩ ነበር። በቄን ለምን አትገባም ብዬው ነበር፣ እምቢ አለኝ። ይሄን ያበቃልለን ነበር። ውሽዬ ወርቅም ሰተሻታል እንዴ? አዎ ለምን ቤት ውስጥ አስቀምጫለሽ ብላኝ ጠራርጌ ሰጠኋት። የጆሮ የሚለኛ እስቲ ማይ አባቴ ሙት ይኸው ልጄና ያሳየኝ ጠራርጌ ሰጠኋት። ስንት ግራም ወርቅ? ከሪም ጎልድ ነው ሁለቱም የአንገት የተላኩልኝ። የእጅ ብራስሌት የቆየ ነበረ፣ የጆሮ 2 ነበረ። ሁሉንም ጠራርጌ አስቀምጪ ብዬ ሰጠኋት። በግምት ስንት ግራም ይሆናል ኪሳራሽን ለማወቅ? በግምት እኔ እንጃ አላቅም። የአንገት 2 በይ፣ የጆሮዎቹ ጥናንጥ ነው። የአንገቶቹ አንድ 6 ግራም ቢሆኑ
12 ግራም እንበል። እሺ እንትንስ የጆሮ 2 ግራም ቢሆኑ 2 ግራም ይሆናሉ ብለሽ ነው? ትናንሽ ናቸው እኮ ታዲያ አንዱ 1 ግራም ታዲያ ከ1 ግራም እሱን ራሴ ነኝ እኮ አስቀምጪ ብዬ ሰጠኋት። 2 ግራም 4 ግራም እዚህ ጋር 6 12 ወደ 20 ግራም ይሆናል ከነበር አስቤቱ ማለት ነው። አስቀምጪ ብዬ ራሴ ነኝ የሰጠኋት። ሁላችሁንም ስላገኛችሁ ደስ ብሎኛል። የምትሄዱበት አካሄድ አሁን ከዚህ በኋላ ወዴትም ወደ ግራም ወደ ቀኝም ምንም አይነት መፈናፈኛ እንዲኖረው የማይሆን ቢሆን ቀጥተኛ የሆነ ሁሉም በትክክለኛው ግቡን እንዲመታ የሆነ ቢሆን በጣም የተመረጠ ነው። ስፔሻሊ ዱባይ ላይ የምትኖሩ ሰዎች ህጉን ታውቁታላችሁ ብዬ አስባለሁ። ከዛ በተረፈ ደግሞ በተወሰነ መልኩ ምን መደረግ እንዳለበት እዚህ ላይ እንኳን ማውራት ባይቻል መከድ ያለበት መንገድ ምን ያህል እንደሆነ መነጋገር እንችላለን። በመጀመሪያ ደረጃ ጥሩ ደረጃ ላይ ለማድረስ ከሳሽ ያስፈልጋል። አሁን እንዳየሁት ከሆነ ከአንድም 2 ከሳሽ አለ። ያ ከበቂ በላይ ነው። ከዛ